السلام عليكم ورحمة الله وبركاته. ወደ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ሳምሰንግ 14 ኢንች ሲአርቲ ቲቪ ነው። የዚህም ቲቪ ችግር እንደምትመለከቱት ሬንቦ አይነት ቀለም ነው የሚያሳየው ስክሪን ላይ። ስታንድ ባይ ላይቱ ይነሳል። በርግጥ ቲቪውም ይነሳል፣ ግን የሚያሳየን ቀለም ወይም የሚያሳየን ዲስፕላይ አይነት ሬንቦ የሚባል ነው። ስለዚህ የዚህ ቲቪ ችግር እስኪ በቀጣይ አብረን እናያለን። ይህን ቪዲዮ እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያድርጉ፣ እንዲሁም ላይክ፣ ሼር ማድረጋችሁን አትርሱ። እስከ መጨረሻው ተከታተሉ። ወደ ቪዲዮ ውድ ተመልካቾች ይሄ ቲቪ በስታንድ ባይ ላይቱ በቀጣይነት ብሊንክ ነው የሚለው፣ ምንም አይነት አይቆምም። ስለዚህ የዚህ አይነት ችግር ሁለት አይነት ችግር ነው የሚሆነው። አንዱ አይነት ችግር ሆሪዞንታሊ ሲቲአር ችግር ሲኖር ሲቃጠል ወይም ደግሞ ቮልቴጅ ላይ ሳይደርሰው ሲቀር እነዚህ አይነት ነገር ያሳያል። ይሄን ግን በዛን ሰዓት አይነሳም። አሁን ግን ተነስቶ ዲስፕሌይ የሚያደርገው ሬንቦ አይነት ከለር ነው። ስለዚህ አሁን የቨርቲካል አይሲ ኔጌቲቭ እግሩ ያው ቮልቴጅ አይደርሰውም ማለት ነው። ኔጌቲቭ 14 ቮልቴጅ አለ፣ እሱ አንድ ሳይደርሰው ሲቀር ነውና ይሄን እስኪ በቀጣይ እናያለን። መጀመሪያ ግን ማድረግ ያለብን ነገር ወደ ሆሪዞንታል የሚሄደውን የቮልቴጅ መስመር ሜትራችንን ዲሲ ቮልቴጅ ላይ አድርገን እሱን መስመሩን ቼክ ማድረግ አለብን። ከኤሌክትሮላይቲክ ካፓሲተር ጀምረን ቼክ እናደርጋለን። መስመሩን እስከ ኤስሲቲአር መስመር 120 እስከ 117 ድረስ ቮልቴጅ ስላለው እሱን ቼክ እናደርጋለን። እሱ ደግሞ እንደምታዩት እዛው ድረስ ቮልቴጅ ይደርሰዋል። 117 ቮልቴጅ ነው። ይሄ በትክክል ቮልቴጅ የደረሰውን ምንም አይነት ችግር የለም ማለት ነው በዚህኛው መስመር። አሁን የቀረን ነገር ቢኖር ሁለተኛው ነው። ሁለተኛው ቨርቲካል አይሲ ባለ 7 እግሯ እሷ ናት። እሷ ደግሞ መካከለኛ እግር ኔጌቲቭ 14 አለው። አሁን ይሄ 12 ቮልቴጁ በትክክል ደርሰዋል። በዛ በኩል ያለውም 13 ይደርሰዋል። ግን መሃል ላይ ያለው እንደምታው 0 ነው፣ አይደርሰውም። ኔጌቲቭ 14 መድረስ አለበት። ስለዚህ መሃል ላይ የተቃጠለ የተቋረጠ ነገር ሊኖር ስለሚችል እሱን በደንብ ፈትሸን ቼክ አድርገን ያለውን ችግር ማወቅ ይኖርብናል። ስለዚህ አሁን ይኸውና ኔጌቲቭ 17 እዚህ ጋር የሚሰጠው ቮልቴጅ ነው። አሁን ደግሞ በቀጣይ የምናየው ሜትራችንን ኮንቲኒቲ ላይ አድርገን የተቋረጠ መስመር ካለ መስመሩን በኮንቲኒቲ ቼክ ማድረግ ይኖርብናል። እግሩ ድረስ ያለውን ከዳዮዱ እስከ ቨርቲካል አይሲ 78045 ነው። እስከሱ ድረስ ያለውን ኮንቲኒቲ ቼክ ማድረግ አለብን። ምክንያቱም መስመር የተቋረጠ ሊኖር ስለሚችል ማለት ነው። የዳዮዱ ኔጌቲቭ እግር ላይ 14 ይሰጠናል፣ ግን የቨርቲካል እግር ጋር አይደርስም ቮልቴጁ። ስለዚህ የተቋረጠ መስመር ስለሚኖር በኮንቲኒቲ ቼክ አድርገን የተቋረጠ ቦታውን ኦፕን የሆነ ቦታ እንበይደዋለን ማለት ነው። ስለዚህ አሁን የተቋረጠ ቦታ በትክክል አግኝተነዋል። ጃምፐር እናረግና እንበይዳለን። ከዛ በኋላ ቮልቴጃችንን የቨርቲካል አይሲ እግር ላይ መድረሱን ቼክ ካረግን በኋላ ቲቪያችንን እናስነሳለን ማለት ነው። እስከ መጨረሻው ተከታተሉ። ተመልሻለሁ ወደ ተመልካቾቻችን። እንዳያችሁት ቨርቲካል አይሲ ኔጌቲቭ እግር ላይ ደርስ የነበረው 14 ቮልቴጅ አሁን በትክክል ደርሶታል። ኔጌቲቭ 14 ቮልቴጅ ደርሶታል። ስለዚህ ቲቪያችን አሁን በትክክል ሰርቷል ማለት ነው።
ቲቪያችንን ቦርዳችንን አስተካክለን ፓወር እንሰጠውና እናየዋለን። ተከታተሉ።